3 ዓመት ቆይቷል። ኦኬ 3 ዓመት ውስጥ ምን መሰለህ? ሁሉ ነገር ኦኬ። አሁን በጌታ በኢየሱስ ስም ህይወቷን ጤና ለቀ ወደ ጥልቅ እንድትጨድና እዚህ ህይወቷን ለቀ 3 ጊዜ ጮይ ወደ ጥልቅ ወደ በረሃ አይደለም ወደ ጥልቅ 3 ጊዜ 1 2 3 ያመጣ የተነሳውና ወደ ገባው ስር እስኪ ያለበት ጅማ ከጅማ ተነሳውና በሱ ላይ የተደገመው ድግም የተጀመረ ያስፈተበት አጆሮዞ ዘይ ይቻላል። እሱ ገና ልጅ ሆኖ ያለ የተደገመው ድግም ሰው እንዳይወል እንዳይሰራ ካለበት በመጠን ፕላኔቱ ጨጓራው እንዲያልቅ የተሰራ ሴራ ይሁን የታየው ሳውዝ አፍሪካ ወደሱ ይገባ ወይ ሰላውስና በአዲስ ሰው እጅ ላይ ሙስሊምና ሴትዋ ሙስሊምና የገባው ሳውዲ ላይ ገባውና የሆነ ሰው በጣየው ትልቅ ባለሀብት ሆናለች። በጣም የሚገርም አንተ ከዚህ ጎበዝ ተማሪ ነበር፣ በትምህርት ጎበዝ ነህ። ያንተ ሰው ማትስ ደብተር ላይ ነው ማትስ ደብተር ላይ አሁን ገባውና ማትስ የተያዘው ደብተር የታየው ከዚህ ሳውዲ ገባውና እዛ ስትል መልአክ ከእሷ ጋር ሄዶ አንቺ ሴት ለምን ሰውሽ እዛ እኮ ዛሬ እሑድ ነው ሐምሌ 19 ቃል የወጣ ነው ሊቀቅ እያለ ዘቢባ ዘሮ ተመለስኩና ወደ ገባው ባረካ ገባው የት ነው ተወለ ባረካ ገና አሁን ከዛሬ ጀምሮ ተፈተነ። አሜን እሱ እንደምታለው ልጅ ካልወለድ ልጅ ካለው ወንድ ሴት አንተን እንደሚሰጠው እግዚአብሔር ነው ላልሽ ወይት ይባረክ ከዚህ ላይ አዲስ በረከት ከሰማይ ይዘራል። ለብዙ ዓመት ባንተ ላይ ተንቀለች ስራዎች ተገልብጧል። ገላየው እንዳትለወጥ ተገልክሎ ትክክል ነው። በቃ ይሮጣለው ይሰራሉ ትላለህ። እውነት ነው። ባዶ ነው። አገለግላል ባዶ ነው። አይዶና ልጅ ነው ችግር። በቃ እግዚአብሔር እኔን ለምንድን ነው በዘሮች ያልባረከው? እግዚአብሔር ጣልቃ ገባ።